ማግኘት ፍቅር አይደለም። መደነቅ ፍቅር አይደለም። ለሰው ልጅ አስፈላጊ ከሚባሉ መሰረታዊ ፍላጎቶች አንዱ ሁላችንንም አንድ የሚያደርገን ፍቅር ነው። ግን ብዙዎቻችን ፍቅርን ሳናገኝ አድገናል። ስሜቶቻችን ችላ ተብለው ተቀባይነት ሳናገኝ እንደማንወደድ እየተሰማን አንዳንዴም ፍቅርን ለማግኘት የሆነ ነገር ማድረግና መሆን ያለብን መስሎ እናድጋለን። እንደዚህ አይነት ትራውማ ወይም የአእምሮ ቁስል ዝም ብሎ የሚጠፋ ነገር አይደለም። ፍቅርን የማይገኝበት ቦታ እንድንፈልግ ያደርገናል። ሰዎችን አብዝተን ለማስደሰት እንድንሞክር ያደርገናል። ከማንወደው ሰው ጋር እንድንቆይ ያደርገናል። እንዲሁም ደግሞ ቶክሲክ ወይም ደግሞ ጤነኛ ያልሆነ ግንኙነት ውስጥ ገብተን እንድንቆይ ያደርገናል። እነኚህን ማድረግ ልክ የተበሳ ውሃ መያዣ ውስጥ ውሃ እየጨመሩ እንዲሞላ መጠበቅ ነው። ማግኘት ፍቅር አይደለም። መደነቅ ፍቅር አይደለም። እነኚህ መቼም ፍቅር ሊሆኑ አይችሉም፣ ሊሞሉንም አይችሉም። ለምንድን ነው ይሄ የሆነው ስንል የምንፈልገው ነገር ውጪ ወይም ሰው ጋር ሳይሆን ያለው እኛ ጋር ነው ያለው። እውነታው ይሄ ነው። ሁሉም ሰው ፍቅርን ዲዘርቭ ያደርጋል። ድህነት ወይም ሂሊንግ የሚመጣው ያላገኘነውን ፍቅር ለራሳችን መስጠት ስንጀምር ነው። ስለዚህ ለራሳችሁ ደግ በመሆን ጀምሩ መንገዱ።